ቁጭ በሉና አዋሩ። የምታውቁ ነገር እንዳለ አውቃለሁ። ሀብታሙ በተባለ ወንድማችን ዙሪያ ብዙ ጉዳዮችን ይዘው ወደ እናንተ መተን ነበር። ብዙ ኪሎ ሜትሮችን አቋርጣ ወደዚህ እንድትመጣ አድርገናት ነበር። ለእርሻ ሄዳል ያልሽኝ በዚህ በሌላ መንገድ አለው ማለት ነው። ብዙም ሳይቆይ እሱ በወደቀበት ቀረ። እንግዲህ ወጥቶ ነበር መንገድ ላይ። የደበቁኝ ያለ ነገር አለ እንዴ? ምንም የለም። አይደለም ሰቅጣጭ የሆነ ነገር ተፈጥሮበት ነበር። በገጠር አካባቢ ላይ ብዙ ነገሮች ይፈጠራሉ። ኪሎ ሜትሮችን ተጉዘን ቡና ሲፈላይት ቤት ይጫሳል። ከባዕድ አምልኮ ጋር የሆነ ንክኪ ነበረው አይደል? አባትሽ ነው አይደል? ራስህ ትሆናለህ። ይሄኔ እኔ እናቱ ነኝ አይደል? አምጪው ነው የወለድኩት። እርግዝና የሚባለውን ነገር በሆዱ ተሸክመው ነበር። ተረጋጉና ቁጭ በሉ። ባለቤቴን አጥቼ በጣም ብዙ ዋጋ እየከፈለና በጣም ስቃይ ላይ ወድቆ ነው ያለውና ለእሱ መፍትሄ መፈለግ አይሻልም? አይዞህ ብሎ ነው። ኧረ እባካችሁ እንዴ! ኧረ ደም እየፈሰሰው ነው እንዴ! ኧረ በስመ አብ ምንድን ነው? ኧረ እባካችሁ እንዴ! ኧረ እባካችሁ እንዴ! ኧረ አባትሽ በአንቺና በሱ ግንኙነት ደስተኛ እንዳልነበረ መቼም ጠንቅቀሽ ታውቂያለሽ አይደል? ሴት ልጅ እኮ ነኝ። የልጁ ጤንነት አላሳሰቡት ነው። የኔ እዚህ መኖር ነው እያሳሰቡት ያሉት። አይመለከትም። ካሁን በኋላ ያለውን እኔ ጨርሳለሁ አልኩ አይደል? ከኔ ላይ ያለውን ህመም ማንም ሊሰማው አይችልም። እኔ እንደዚህ ሆነ ጠላሃለሁ ንገረኝ። በአባትሽ ምክንያት ነው እንደዚህ የሆንኩት ምናምን እያልኩኝ እንጂ ነው የምታወሩት። አባትሽ አስረገዘኝ ልትለው አሁንም እኮ እፈልግሃለሁ ነው ይኸው እፈልግሃለሁ አንቺ እንፍታቂ ከሆነ ለምን ከወንድም ያራግሽ መጀመሪያው ነው አሁን መጨረር ሳይመጣ እዚህ እንደሆነ አሁን እኔ ሰላም ውድ ተመልካቾቻችን እንደምን ቆይታችኋል? ውድ ተመልካቾቻችን እንግዲህ ከሀገርም ውጭ ሆናችሁ እኛ የምትከታተሉ እስከዛሬ ድረስ አብራችሁን ስለሆናችሁ ሐሳብ አስተያየታችሁን ስለምትሰጡን እናመሰግናለን። ውድ ተመልካቾች እንግዲህ ከዚህ በፊት ሀብታሙ በተባለ ወንድማችን ዙሪያ ብዙ ጉዳዮችን ይዘው ወደ እናንተ መተን ነበር። ያም ጉዳይ እንግዲህ ወንድማችን ሀብታሙ በጣም ሰቅጣጭ የሆነ ነገር ተፈጥሮበት ነበር። ወንድ ሆኖ የሴትን ጽንስ ወይም ደግሞ እርግዝና የሚባለውን ነገር በሆዱ ተሸክሞ ነበር። ለዛ ነገርም እንግዲህ ብዙ ነገሮችን ብዙ ውጣ ውረዶችን ስናሳልፍ ብዙ መፍትሄዎችን ለሱ ስንፈልግ ቆይተን ነበር ውድ ተመልካቾች። ለዛም ነገር ወንድማችን አሁን ላይ በጣም ብዙ ዋጋ እየከፈለና በጣም ስቃይ ላይ ወድቆ ነው ያለውና በሱ ዙሪያ መፍትሄዎችን ለመፈለግ ብዙ እየሞከርን ነበር ውድ ተመልካቾች። የፍቅረኛውንም አባት አግኝተን ለማውራት ሞክረን ነበረ። ከሱ ጋር ባረግነው ቆይታ ምንም አይነት እንደዚህ አይነት ነገር ላይ እንደሌለና እኔ ምንም አይነት እርግማን እሱ ልጅ ላይ እንዳልሰረዘረ ማለትም ሀብታሙ ላይ ምንም አይነት እርግማን አላረኩም ብሎ ያስረዳን ነበርና ወደ ተመልካቾች ከሱ ጋር የሚገናኝ ነገር የለም ብሎ ያስረድቶናልና ግራ ገብቶናል። እኛም አሁን ላይ ልጁ እየተሰቃየ ነው። ልጁ በጣም ትልቅ ነገር ነው እየደረሰበት ያለውና በዛ ስቃይ ውስጥ ሆኖ ይሄ ልጅ ምን አይነት ነገር ሊኖር እንደሚችል ውስጥ ደግሞ እኛ ፊል አናረገውምና በሱ ዙሪያ ደግሞ አንዳንድ ነገሮች የፈለግን ነበርና በእስኪ ቤተሰቦች ውስጥ ምን አይነት ነገር ውስጥ ነው ያለው? ቤተሰቦቹ የት ናቸው? የት ነው የሚኖሩት? እናት ሳለው አባት ሳለው የሚለውን ነገር ብዙ እያጣራ ነበር። ብዙ ርቀት ኪሎ ሜትሮችን ተጉዘን እሱ በፊት ወዳሉበት ቦታዎች ሄደን እያጣራን ነበርና እናቱ እንዳለችና እናቱ እዛ አካባቢ ላይ ለማግኘት ሞክረን ነበር ውድ ተመልካቾች። ከእናቱ ጋር እንግዲህ ምን አይነት ነገር እንዳለውና እናትየውስ ለምንድን ነው ከሱ ጋር ይሄ ነገር ተፈጥሮ ማታቀው? ለምንድን ነው ይሄ ነገር ከእናትየው ጋር ያለውን ነገር ለምንድን ነው ማለት ማያወሩት? የተፈጠረው ነገር እናትየውስ ታውቃለች ወይ የሚለው ነገር እንትን እያለን እየሞከርን ነበር ለማውራት። አንድ አካባቢ ሰዎች ጋር ለማውራት ሞክረን ነበር ውድ ተመልካቾች። እንግዲህ እስኪ እናትየውን ከዛ ወደዚህ እንድመጣ አድርገናታል። እዚህ ደግሞ እስኪ ከሷ ጋርም አንዳንድ ማጣራቶችን አንዳንድ ንግግሮችን ለማድረግ እንሞክራለን። እስኪ ልጇንም ስታገኙ ምን አይነት ነገር እንደሚሰማት ልጇ እንደዚህ አይነት ነገር ተፈጥሮበት ምን አይነት ነገር እንደሚኖራት ያን ነገር እስኪ ከሷ ጋር አብረን ለማየትና ለማውራት እሷንም እስኪ የምታውቀው ነገር ስለዚህ ነገር የምታውቀው ነገር ካለ ምናልባት ወይም በፊት የምታውቃቸው ወይም በልጅነቱ የደረሰበት ነገር ካለ ማለት አሁን ላይ ይሄ ነገር ነው ብለን እንደመደበው ምንም ነገር የለም። ምክንያቱም ያጣራ ነው ምንም ነገር የለም፣ ያገኘነው መፍትሄ የለምና በስቲ አንዳንድ ማጣራቶችን የምናደርግ ይሆናል። ተመልካቾች እንግዲህ ይሄን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆይታችሁ እንደተለመደው ሐሳብ አስተያየታችን እየሰጣችሁ እስከዛም እንግዲህ ቪዲዮውን እየተከታተላችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አብራችሁን ቆዩን እንጋብዛለን። ውድ ተመልካቾች እንግዲህ ተመልሰን ወደ እናንተ መጥተናል። ቅድም እንዳወራችሁ እንግዲህ የሀብትሽ እናት ለማውራት ብዙ ኪሎ ሜትሮችን አቋርጣ ወደዚህ እንድትመጣ አድርገናት ነበር። አሁንም እዚህ እንግዲህ የሀብትሽ ቤት እሷን ይዘናት ቁጭ ብለን እንገኛለን። እስኪ ከሷ ጋር አንዳንድ ቆይታዎች ይኖሩናል። አብራችሁን ቆዩ። ሰላም እናቴ፣ እንዴት ነሽ? እግዚአብሔር ይመስገን።
እንግዲህ አክብረሽን እኛና ጥያቄያችንን ተቀበለሽ ስለመጣሽ እናመሰግናለን። እስኪ ራስሽን አስተዋውቂኝ። ወይዘሮ ዝናሽ ይባላል። እኛ ወይዘሮ ዝናሽ እንግዲህ እኛ የሀብትሽ ጓደኛሞች ነን። ጥሩ ጓደኛችን ነው ሀብትሽ እና ሀብትሽ ማለት በጣም ጥሩ ልጅና ለኛም እንግዲህ ቁልፋችን የሆነ ልጅ ነውና ብዙ ስራዎችን ብዙ ነገሮችን አብረን ለመስራት እየሞከረን ነውና አሁን ላይ ለሱ ደግሞ ሙሉን ታሪኩን ቤተሰቦቹ ጋር ያለውን ነገር ምናምን አንቺም እንግዲህ እንደ አንድ እናት ልጅሽ ጥሩ ነገር ላይ ሲደርስ እንግዲህ ደስ ይለሻል ብለን ስላሰብንና ከእስኪ ስለ ሀብትሽም ስለ አንቺም አንዳንድ ነገሮችን ለማውራትና ሀብትሽንም እንግዲህ ብዙ ቦታዎች ላይ አንዳንድ ነገሮችን እየሰራን አንዳንድ ትላልቅ ድርጅቶች ጋር ብዙ ነገሮችን እያደረገን ያለ ልጅ ነውና ስለሱ እስኪ አንዳንድ ነገሮች ለማውራት ፈልጌ ነው ካንቺ ጋር ያዚህ የተቀመጥኩትኝ። እሺ ያው ማንነታችንን በደንብም ባላቅም ያው ባልከኝ ተነስማማለሁ። ግን መጀመሪያ ልጅስ ሀብትሽ ስራ ላይ ነው ከጓደኞች አሉ ሌላ ጓደኞቻችንና አንድ ላይ ስራ ላይ ናቸው እነሱ ይመጣሉ እዚሁ አካባቢ ናቸው ግን አንድ ስራ ይዘው ነው እኮ ያለ ነው እሱ ቤት ነው ብዬ ነው እሱ ጋር እኔ ጓደኛው ነኝ እኔ በጣም የቅርብ ጓደኛው ነኝ እኔ በጣም ቤስት የሚባል ጓደኛው በጣም እርግጠኛ ቤስት የሚባል ጓደኛው ነኝና ማለት ሀብትሽ ጥሩ ልጅ ነው በጣም እንደነገርኩሽ መጀመሪያ በጣም ጥሩ ልጅ ነውና ለትልቅ ስራ ነው የምንፈልገው ለትልቅ አላማ ለትልቅ ነገር ስለምንፈልገው ከመሰረቱ ሰው ማውቅ ደግሞ የበለጠ እናትም ይሄን ደስታ ስታይ ልጇ ትልቅ ቦታ ደርሶላት ስታይ ደስ ይላታል ብለን ስላሰብን ነው አንቺንም እዚህ ድረስ አምጥተን የሱንም ደስታውን እንግዲህ እሱንም ትልቅ ደረጃ መድረስ እንድታይ ስለፈለግን ነው እዚህ ድረስ ያመጣነሽ። እሱም ይመጣል አሁን እዚህ አንድ ስራ ይዞ ነው እሱን ሲጨርስ ይመጣል። እስከዛ ካንቺ ጋር እስኪ ትንሽ እናውራ ብዬ ነው። ያው አይኑን ባየው ደስ ይለኝ ነበር። አሁን እንደመጣው ራሱ ናፍቆኝ ነበር። ያው ይሄን ጥያቄ የምትጠይቁኝም ከሱ ጋር ሆኜ ብትጠይቁኝ ይሻለኝ ነበር። ይመጣል እሱ እስኪመጣ እየተጨዋወትን እያወራ እንደ ቤተሰብ እናወራ ብዬ ነው። እኔም ወንድሙ በይኝ በቃ እኔም አንቺ ያልወለድሽኝም እንጂ እኔም ከሀብትሽ ጋር በጣም ጓደኞች አሉኝ ጥሩ ጓደኞች አሉኝ እያለ ያወራኛል። በደንብ ይነግረኛል ብዙ ጊዜ። በጣም የምንወደው ጓደኛችን ነው። ተመስገን ነው በዚህ ጊዜ ጥሩ ጓደኛ ማግኘት ነው። በጣም ነው የምንወደው እኛም በጣም እንዴት ልበልሽ ለኛ ቁልፍ የሆነ ልጅ ነው ሀብትሽ ማለት። ጎበዝ ነው። አንቺንም እንደ እናቴ ስላየሁሽ ነው እንግዲህ እንደ ቤተሰብ ላውራሽ የፈለኩትኝ። እንግዲህ እስከሚመጣ ነው ይመጣል እሱ ችግር የለውም። እንዲህ ለጨዋታ እንጫወት ቤተሰብ ስለሆነ በሚል ነው እንጂ ለያ ነገር አይደለም። አትጨናነቂ ብዙ። እሺ እንዴት ነሽ እንግዲህ እስኪ ስለ ቤተሰቦቻችሁ ታወሪኝ ስለ ሀብትሽ ስለ እናንተ ቤተሰብ እስኪ ስለ ሀብትሽ። ተመስገን ቤተሰቦቼ በጥሩ ቤተሰብ ውስጥ ያለን ሰዎች ነን። ያው የክፍለ ሀገር ሰዎች ነን። ያው ተመስገን በጥሩ ሁኔታ ያለን። አካባቢያችሁ በጣም ይርቃል ከዚህ እኛ ካለንበት አንቺ ለማምጣት ራሱ ሩቅ ነው። እንግዲህ ያው እሱም በየጊዜው ለመምጣት ስለማይመቸው በየጊዜው አይመጣም። ያው በስልክ እንገናኛለን። ያው ይልክልኛል ሰርቶ እንደዚህ ነው እንጂ ያው ከቆይታ በኋላ እንግዲህ መጥቶ ያየኛል። ትንሽ ስለሚርቅ ነው መንገዱ። ይርቃል፣ በጣም ይርቃል። ያው የትራንስፖርት ምንትም ከሚል ምናምን ወደ እኔ ይልክና በስልክ እናወራለን። እንዴት ነው ታዲያ ሀብትሽስ ማለት ሀብትሽ አባት እንዴት ናቸው? እዚህ ወይስ እዛው ናቸው? እሳቸውን ሊወስዱሽ የመጡ ሰዎችም አላገኘሁም ማንም የለም ቤት ነበር ያሉትና አንቺ ብቻ ነው ያገኙት? እሱንማ ያው እንደወለድኩት ነበረ ያረፈው። እንግዲህ ያው ከልጅነት ጀምሮ በብቸኝነት ነው ያሳደግኩት ልጄ። አንድ ያለኝ እሱ ነው። እህትም ወንድምም የለውም። እንግዲህ እናንተን ሰጥቷቸዋል እንግዲህ ወንድም አድርጉ እንጂ። ታሞ ነበረ? ታሞ ነው። ምን አይነት ትልቅ በሽታ ነው እንዴ? እናል እንግዲህ ምን ይደረግ፣ ግፊት ነበረበት። እንግዲህ ያው ባልታወቀ ሁኔታ ነው ጥሎት የገደለ። ግፊት በጣም ከባድ በሽታ ነው። ወይን አላስተኛው ምንም አላለው። በቃ እየተራመደ ነው። ወድቆ የሞተው ወደቀበት ነው የቀረው። እንዴት ነው ቤተሰቦቹ ውስጥ ታዲያ የሉም? የሱ እንዴት ነው ማለት አሁን ላይ እንዴት ናቸው ከቤተሰቦቹ ጋር? ያው እንግዲህ ያው አንዳንዴ ልጁን ይዤ ነኝ ያለሁት። እነሱም እየመጡም እንትን አይሉኝም አያዩኝም። እኔም ደግሞ በቃ በብዛት ነው ፈልጋቸው። ያው ስንገናኝ እንደማንኛውም ሰው ሰላም ተባብለን
እናልፋለን። ያው ልጄ ነው ለኔ ቤተሰብ ምንም በቃ። የሀብትሽ አባት ምን አይነት ሰው ነበር? እስኪ ስለሱ ብታጫውሽ። ወይ በጣም ጥሩ ሰው ነበር። ጥሩ ሰው፣ ደግ ሰው ነበረ። የልጅነት ጓደኛዬም ነበረ። ያው እኔና እሱ እንግዲህ ተጋባን። ከተጋባን በኋላ ይኸው ልጃችንን እንግዲህ እሱን ወለድን። ብዙም ሳይቆይ እሱ በወደቀበት ቀረ። እንግዲህ ወጥቶ ነበር መንገድ ላይ ሰው ነው እንትን ያለኝ። እንግዲህ ያው ሐኪም ቤትም እስኪደርስ ጊዜም አልሰጠውም። እንትኑ ግፊቱ ጸጥ ነው ያለ። በጣም ያሳዝናል። እንግዲህ ከሞት የሚቀር የለም እሱ ግልጽ ነው። ግን አንዳንድ ደግሞ የቅርብ ሰው ሲሆን ትንሽ ሀዘን ይፈጥራል ውስጥ። እንዴት ታዲያ ከሀብትሽ በልጅነታችሁ ነው የተገናኛችሁት እንደነገርሽኝና እንዴት ነው ማለት ቤተሰቦቹስ እንዴት ነው? በእናንተ ግንኙነት እንዴት ደስተኛ ነበሩ ወይስ? ይሁን ደህና ናቸው። ቅሬታ ነበራቸው? እንዴት ነው ሁለታችሁ? ይሁን እንግዲህ ቅሬታም አለ እንግዲህ ቢሆንም እንግዲህ ዋና የኔና የሱ ፍቅር አይደል? ያው እንግዲህ ተጋብተንም ቢሆን እግዚአብሔር እስከሰጠን ቀን አብረን ቆይተናል። ያው አንድ ልጅም እንግዲህ ሰጥቶኛል። እሱ ወደ እውነተኛ ቦታ ሄዷል። ትክክል። ምን ይደረግ ብለናል። ትክክል። ቤተሰብ መሀል ላይ ይፈጠራል። እንግዲህ አሁን ይኸው ሀብትሽን ሳየው በቃ እሱን እንዳየው ስለምቆጥር ልጄን ነው በቃ እኔ ዋናው ነገር። ያው የስራው ጉዳይ ሆኖ ያው እዚሁ ገጠር ከሚሆን ብዬ ወደዚህ መጥቷል። የአንቺ ቤተሰቦችስ የት ናቸው? የኔም አሉ። የት አካባቢ ናቸው? ትንሽ የነሱ ምራቅ ይላል። ወደ እናንተ ነው ወይስ? አይ ከኛ አይደለም። እኔ ያው እሱን ካገባው በኋላ ነው ወደዛ ሄድ ነው እንጂ ትንሽ ራቅ ይላል። ይሄድኩ ጠይቃለሁ። እንዴት ነው አስተዳደጋችሁ የቤተሰባችሁ መሀል ላይ ማለት በአንቺ በኩል እንዴት ነው ቤተሰቦቻችሁ ምን አይነት አስተዳደግ ነው ያላችሁ? ወይ በጣም ጥሩ አስተዳደግ ነው ያለን። እኛ ለቤተሰቦቻችን 3 ልጆች ነን። ያው 3ታችንንም አድገናል። በቃ እንግዲህ አንዱን እንትን ብሏል። እንግዲህ 2 አሉ። እናትና አባታችን የሉም በህይወት የሉም። እነሱም በህመም ነው? እንዴት ነው? በገጠር አካባቢ ላይ ብዙ ነገሮች ይፈጠራሉና በበሽታ ነው። ገጠር አካባቢ ላይ አብዛኛው ጊዜ ብዙ ነገሮች ይፈጠራሉ። ታውቂያለሽ አንቺም እንግዲህ ወደዛ አካባቢ ኖር ሲሆንሽ ብዙ ነገሮች ይኖራሉና እነዛ ነገሮች ጋር በበሽታ ነው እንግዲህ የሞቱት። ምን ይደረግ ብለናል። በሽታ ነው። ሀብትሽ ምን አይነት ልጅ ነው? ሀብትሽ በጣም ጥሩ ታታሪ ተማሪ ጎበዝ። እኔ ራሱ እንደዚህ ይሆናል ብዬ አልጠበቅኩትም። ወይን አላስጠናው ምን አልለው እሱ ጎበዝ ተማሪ ጎበዝ ልጅ ነው። በጣም እኮራበታለሁ። እንደነገርሽኝ እንግዲህ ያው ከኔ በላይ ደግሞ እናንተም እየመጣችሁ ስለምታዩት ጓደኞቹ ስለሆነ ያው ታውቁታላችሁ። በጣም ሀብትሽ በጣም ጥሩ ልጅ ነው። በጣም በስራው ላይም በትምህርቱ ላይም በጣም ታታሪ የሆነ ልጅ ነው። አሁን ላይም በጣም ለኛ ቁልፍ የሚባል ሰው ነው እንደነገርኩሽ ቀደም። ተመስገን። ሀብትሽ አባቱ በልጅነቱና አባቱን ያጣው በልጅነቱ ነውና እንዴት ነው አባቱ ከሞተ በኋላ እናት እንግዲህ ብዙ ፈተና ነው የምታየው ካለ አባትና እንዴት ነው ሀብትሽን በምን አይነት መንገድ ነው ያሳደግሽው? ሀብትሽን እንግዲህ ሳሳድገው በጣም ብዙ ነገር ውጣ ውረድ ያየሁኝ። እንግዲህ ያው ማንኛውም ሴት ለልጇ የምትከፍለው መስዋዕትና ዋጋ አለ። ያንን ሁሉ አድርጌ እንግዲህ ያሳድጌዋለሁ። እሱም አሁን ደረጃ ላይ ደርሶ ያው እናቴ አይዞሽ ምናምን እያለ ይደግፈኛል። እንግዲህ እንኳን ሰጠኝ ቢኖረኝስ አይደለም ይረዳኝ። ኢኮኖሚ ላይ ተሲሉ የሱ ደህና መኖር ራሱ ለኔ ጥሩ ነው። ኢኮኖሚ ላይ በፊት እንትን ነው ማለትም ኢኮኖሚ ላይ እንዴት ነው በምን ነበር የምታስተዳደሪው? ምን ነበር የምትሰሪው በሰዓቱ? አባት ባለቤትሽ ካረፈ በኋላ በምን አይነት ስራ እየሰራሽ ነበር የምታስተዳደሪው ሀብትሽ? እኔ ንግድ ነበር፣ ትንሽ ንግድ ነበር። ያው እንግዲህ በንግድ ዓለም አንዴ ትወድቃለህ፣ አንዴ ትነሳለህ፣ አንዴ ታስተካክላለህ እያልክ ትወጣለህ ትወርዳለህ። እንግዲህ ያው ማህበራዊውንም ኑሮ የልጄንም ሁሉንም እንግዲህ እያየሁኝ ያለሁኝ። እንግዲህ
ከዛም ሌላ የሚረዳኝ ሳይሆን ራሴው ማስተዳደር። ሀብትሽ እንዴት ወደዚህ መጣ እናታችን? እዛ ይሻላል ብዬው ነው። ምክንያቱም ለስራውም ለምኑም ለሁሉም ነገር ሄደ ራስን እንኳን እንትን ብትል አንተ ወደ ከተማው ወደዛ ይሻላል ብዬው እኔም መከርኩት። እሱም ደግሞ ያው ፍላጎቱም እንደዛ ስለነበር ፍላጎቱን መገደብ አልፈለኩም። ኦኬ እዛ አካባቢ ዘመር ነበራችሁ ማለት ነው እዚህ ሀገር ላይ? እና በቃ ምን አይዝም ማለት በምን አይነት ነው ዝምዳጅ ናችሁ ከዚህ ካለው ሰው ጋር? አይ አሁን ዘመድ ቤት ሳይሆን ያለው እሱ ተከራይ። አይ ሲመጣ የነበረው የመጣ ጊዜ ከዛ እዚህ ብቻውን ነው የመጣ ወይስ ዘመድ ጋር ነው ያረፈው? ዘመድ አለ እኮ አጎት አለው፣ በአባቱ በኩል አጎት አለ። ኦኬ ዘመድ አለ ማለት ኦኬ። ልጁ ከአባቱ ቤተሰቦች ጋር ማለት እንትን አላሉም፣ አልተነካኩም። ዘመድ ይላሉ፣ ሰላም ይላሉ። ኦኬ ሰላም ይላሉ። ያው ነገር ያለው ያው ጥልቅ ሳይሆን ጥልቅ የሆነ ሳይሆን ያው አላደ ከላይ ሰላም መባባል እንደዛ እንባባላለን ያልኩ እንጂ ጥልቅ የሆነ በቃ ያው እንደ ቤተሰብ እሱ ቢኖር ባይዋት ይሄ ሁሉ ነገር የለም። እንጠያይቃለን በደንብ። አሁን እሱ ስለሌለ ብዙ ምንም አይመስላቸውም። ለምን እሱ ልጁ ነው ያለው። ኦኬ አጎት ነበረው እዚህ ልጁ ማለት ነው? አዎ አለ። አንቺ ታውቂያቸዋለሽ አጎትየው? ልጁን መጀመሪያም እናሳድግ ብለው ሊወስዱት ፈልገው ነበር። አጎትየው? አዎ አጎትየውም ቤተሰብ ፈልገው ነበር። በቃ ይባል ቤተሰቦች ፈልገውት ነበር። እሺ እኔ መስጠት አልፈለኩም። ለምን መስጠት አልፈለግሽ? እናት አይደለም እንዴት ችዬ ይሰጣል? ማለት ቅድም እንደነገርሽኝ አባቱ ከሞተ በኋላ ቤተሰቦቹ ማለትም ቤተሰባዊ ግንኙነታችሁ እንደሻከረና ማላችሁ ትንሽ መነጣጠል ነገር እንደተፈጠረ እየነገርሽኝ ነበርና ይሄ ልጅ ደግሞ እድሜው በጨመረ ቁጥር ከፍ ባለ ቁጥር ቤተሰብ ያስፈልገዋል። ማለትም የበለጠ ደግሞ ካንቺ ለካንቺ ትልቅ ቤተሰብ ሆነሽ ግን የበለጠ ደግሞ የአባቱን ዘመዶች ቢያቅ ለልጁም በጣም ጥሩ አይነት ስሜት ይኖራልና ለምን ያን ነገር ላላ ባለቤትሽ ካረፈ በኋላ? አየ እሱ እንግዲህ እኔ እናቱ ነኝ አይደል? አምጬው ነው የወለድኩት። ግን እነሱ አንዳንዴ ድምጽም ታሰማ ያው ልጁን እንደሚወስዱብኝ ነው የምሰማው። እና የሆነ ጊዜ በአንድ በታቸው ራሱ ጠይቀውኛል። ልጁ እኛ ጋር ይደግ ነው ብለውኛል። ልጅ እያለ ማለት ነው። እና ከፍቅራቸው አንጻር ሊሆን አይችልም? ከእንደዛ አንጻርም ቢሆን እኔ መቼም ባለቤቴ አርፏል አይደለ? የባለቤቴ አይን አሁን ያ ልጅ ነው፣ ልጄ ነው። ስለዚህ እሱ ባለቤቴን አጥቼ እንደገና ልጄንም ደግሞ ሰጥቼ በእርግጥ እየሄድኩ ልጠይቀው እችላለሁ፣ ግን የዛን አጠገቤ ያለውን ያህል አይሆንም። ለዛ ወደዛ መስጠት አልፈለኩም እና ለዛ በቃ እነሱም ከለከለችን አይነት አላደ እንደዛ ነገር። አይ የጠይቁሽንን አንድ ልጅ ሲያድግ ከፍ እያለ በሄደ ቁጥር ማላ የአባቱን ቤተሰቦች የማወቅ ፍላጎት ይኖረው የለ መጠየቅ፣ ያኔ የሄደ መጠየቅ ይችላል። ሲያድግማ ችግር የለብኝም። እንደዚህ አሁን እንዲህ ትልቅ ነው ኧረ አሁን ችግር የለብኝም፣ ሄዶ ሰላም ይበል በቃ። ግን የዛኔ በሕፃንነቱ ቢወስዱብኝ በልጅነቱ ቢወስዱብኝ እኔ ብቸኛ መሆኑ ያንን ነው የማስበው። እንዴት ነው ቤተሰቦቻችሁ ምን አይነት ነገር ነው ያለው ማለት እንዴት ነው በቤተሰባችሁ ማለት ወይም የምታውቂው ማለት እንደዚህ የባዕድ አምልኮ ነገር አለ ቤተሰቦቻችሁ ማለት? ነገር የለም። ደግሞ ምን አመጣህ ደግሞ እንደዚህ አይነት ጥያቄ የምትጠይቃለህ እንዴ? አይ አይደለም ሀብትሽ እንደዚህ አይነት ነገር አይወራም። እሺ አይ አንተ እንዴት መሰለሽ እናታችን ሀብትሽ ጓደኛችን እንደሆነ ነገርኩሽና አብረን በምንሆንበት ጊዜያት ላይ ማለትም አብረን ስራ ላይ ምንም አብረን ማለት አንድ ላይ ተሰብስበን እናድራለንና በዛ ማለት ላይ ይቃዣል ሌሊት በእንቅልፍ ልቡ ተነስቶ ይሄዳል ማለት ነገር። አዎ አረታው እውነት እና ለዚህ ነገር ሁላ እኛ ጨንቆን ጸበል እንሂድ ምናምን ብለው ነው ነበርና ጸበል እንሂድ ስንለው እንኳን አይፈልግም። አይኔ ጸበል አልሄድም የምን ጸበል ነው የምትወሩት ምናምን ነገር ነው የሚለውና ምንድነው እንደዚህ የምታውቁት ነገር ካለ እርሶ ብዬ ነው። ምን ሆኖ ይሆን? ኧረ እኔ ምን አውቃለሁ። እንደው አሁን አሞታል እያልከኝ ነው እንዴ? እንዴት እናቱ አይደሉ እንዴ እርሶ እንዴት አይከታተሉትም እንዴ? ነግሬሃለሁ እንዴ? እኔ እዛ ነኝ፣ በስልክ ነው የምንገናኘው።
እያልኩ አውርቶት አያውቁም ስለ እንደዚህ ነገር እና ታዲያ አሁን አሞት ነው የሄደው የሌለው እዚህ ቤት አሞት አይደለም አሁን ግን ያለው እንደዚህ አይነት ነገር አለው ለሊት ይቃዣል እንትን ይላል ብቻውን ያወራል አይነት ነገር ለሊት ላይ በእንቅልፍ ልብ ይሄዳል እና እንደዚህ አይነት ነገሮች ታዲያ ጸበል አትወስዱትም እንዴ ጓደኞቹ አይደላችሁ ጸበል ደግሞ አልፈልግም ነው የሚለው ጸበል ኧረ እኔ ጸበል አልሄድም ምናምን ነገር ነው የሚለውና እንደዚህ አይነት ነገር እስኪ ስለ እንደዚህ አይነት ነገር የሚያውቁት ነገር ካለ በአካባቢያቸው ወይ በሱ ቤተሰብም በእርሱ ቤተሰብም ካለ የምታውቁት ነገር ካለ በሚል ነው ኧረ በጭራሽ እንደዚህ አይነት ነገር የለም ደግሞ እንደዚህ አይነት ነገርማ ጠይቀኝ እንደዚህ አይነት ነገር የለም የሚባል ነገር በዘራችንም ውስጥም የለም እስማ ይቅር ይበል አታንሳ እንደዚህ አይነት ነገር ልጄንም እኔ ጸበል ወስደዋለሁ በቃ እንኳንም አመጣችሁኝ ወደዚህ አይ ጸበል አይደለቱም እሺ ብሎ ጸበለኛ ብዙ ጊዜ ሞክራን ነበር እናቱ ነኝ አይደል በዘዴም ቢሆን ወስደዋለሁ እንጂ ለእናንተ ስምቢ ካላችሁ ታዲያ እኔ ያልወስደውም እንዴ አሁን ይመጣል አሁን ስራ ትንሽ ስራ ይዘን ነው ይመጣል ማዘር እንዴት ነው እስኪ ማዘር ሀብትሽ ስለ ፍቅር ህይወቱ ያውቃሉ ማለትም ፍቅረኛ ነበረው እንዴት ነው ጓደኛ ይዣለሁ ብሎኛል እንጂ ፍቅረኛ ምንም ሰው ያው ጓደኞች አሉኝ የሴትም የወንድም ጓደኞች አሉኝ ነው ስለ ፍቅር ህይወቱ አያውቁም ምንም ፍቅረኛ እንዳለው አያውቁም አሁን አንተ ምን ያደርግልሃል እሱ ምን ይሰራል አይ ምንም ፍቅረኛ ብትኖረው ምን ታደርግልሃለች ናት አይ ለማወቅ ያከለ ለማውራት እንደ ቤተሰብም እያወራን አይደል ለዛ ነው እሱ ልክ ነው ግን ያው እንግዲህ ያፍራቻም ቢሆን ጓደኛ ማለቱ እንግዲህ ፍቅረኛ ሊል ፈልጎ ሳደ ከሷ ጋር ምን ነገር እንዳላችሁ ስለሷ ያውቃሉ አይኔ አላውቅም ወደፊት ታሳውቀሻለሁ ነው የሚለው የሚያውቁት አሁን የነገሩት ወይስ እንዴት ነው አይ አልፎ አልፎ ያወራኛል ስለዚህ አሁን ያወራሁት ብቻ ነው የሚያውቁት በመለው ሰዓት ጓደኞችስ አሉ ምናምን ስለው አሉ ሴቱን ጓደኛ ወንድም ጓደኛ አለኝ ብሎኛል እንግዲህ ያው ፍቅረኛ ለማለት ፈልጎ ነው ያስባል ከዛ በፊትስ ማለት እዚህ ከመምጣቱ በፊት እዛ ሀገር ቤት ላይ ጓደኛ ይሉትም ነበር ማለትም እንደዚህ ፍቅር ቤት አለው ወይ ጓደኞች አሉት እዛ አረ የለውም በቃ ኑሮውን እዚህ አድርጎ መጥቶ እዚህ ሳይመጣ በፊት የለውም ጃያለ ፍቅረኛ የለውም ኦኬ ስለዚህ እዚህ ያለችውን ብቻ ነው እርሱ የሚያውቁት ማለት ነው ያለችውንም ምን አይነት ሆነ የማውቀው ነገር የለም እንዴት አይጠይቁትም እርሱ እናቱ አይደሉ እንዴ እኮ እንዳለው ነው እንጂ ማውቀው ማንነቱን ጓደኞቹን ማንነት አንተንም እኮ በማየት ነው እንጂ ያወቁት እኮ አላቃቸውም ሁሉንም አዎ አንድ እናት ስለ ልጇ በቂ የሆነ መረጃ ሊኖር ተመሻሽቶ መኖር ይጀምራል አሁን በቅርብ አይደል አይ አንድ እናት እንዴት መሰሉት ማዘርዬ አንድ እናት ስለ ልጇ እንኳን ፍቅረኛው የፍቅር ህይወት ወደፊት አብሯት የሚኖረውን ሴትና ይቅርና አሁን ቁርስ የበላው ምሳ የበላውን እንኳን እናት አያስችላትም ደውላ ትጠይቃለችና ስለዚህ ነገር እንዴት ስለ ልጅቷ በደንብ አያውቁም ያው አስተዋውቅሻለሁ ብሎኛል እሱ አሳውቅሻለሁ ብሎኛል ያሳውቀኝ ጓደኞቼን ትተዋወቂያቸዋለሽ ስመጪ ብሎኛል እንግዲህ አሁን እዚህ እንደመጣው ያውቃል አይደል እሱ እኮ በቃ ያስተዋውቀኛል እርሱ ያሞታል እንደ ማዘር ማለት መመም ሲሎት እንደ ሀብትሽ አይነት የመቃዠት ለይት ያውም ነገር አሉት ወይስ አባትየው ከዛ በፊት ነበራቸው እንዴት ነው አረ በጭራሽ እንደዚህ አይነት ነገር የለም እና ይሄ ነገር እንዴት ነው ሀብትሽ ላይ ለይቶ ይሄ ነገር እንዴት ሊመጣ ቻለ እንግዲህ እዚህ ከመጣ በኋላ ምን እንደገጠመው ምን አውቃለሁ ልጄ ምን ነካው ምን አውቃለሁ ወይ ቤቱን ጸበል ማስረጨት ነው ታዲያ ይሄ ጸበል እንደውም አንዳንዴ ጸበል ይዘመተም ላጠጣ ስንለው እንደ መጣላ አይነት ነገር ያደርጋል አዙሮት ይወድቃል ምናምን እውነትን ነው አዎ እና ታዲያ ስለታመመን ያመጣውሽ በለኛ ስለታመመ አይደለም ያመጣውሽ ግን እንደዚህ አይነት ነገሮች አሉ እና ለዚህ ነገር እንዴት ነው እርሱ እንዴት ስለ ልጅ ጤንነት እዚህ የሚያውቁት ሌላ ጓደኛ የለም የሚያስተዋውቁት በጭራሽ እና ከሱ ስለምን ለማጣራ ጤንነቱን ነገር አያጣሩም ከሱ እስኪ አሁን አጣራለሁ ሲመጣ ወይ እንጂ እስካማውቀው ነገር የለም አሁን ምን አይነት ነገር ላይ እንዳለ በስልክ ስለማወራው ደህና ነው ወይ ጓደኞች አሉኝ ስለሚል ጓደኞቹ ሲያልከውስ ምናምን ብዬ ሰላም እለዋለሁ እንጂ እኔ በቃ ማንንም እንትን ብዬ አላውቅም ምንድነው የሚሰራው እንደሚሰራ ነው የሚያውቁት እየሰራው ነው የሚለው ስራ እየሰራው ነው ይለኛል ስራውን የማያውቁም ስራ እየሰራው ነው የሚለኝ
እንዴት ያስችሉታል? አንቺ አታስቢ፣ እኔ ያገኘሁትን ስራ እሰራለሁ ነው የሚለኝ። አይ አንዳንድ እናት ያስጨንቃል ይሄ ነገር ብዬ ስላሰብኩኝ ነው። ልጆት የሚሰራውን አታውቁም፣ ልጆት ምን አይነት ጤንነት ላይ እንዳለ አያውቁም። ማስጨነቅም አልፈልግም። ምንድነው የምትሰራው፣ ምንድን የምታደርገው ምናምን ስራ ነው ካለ በቃ ማንኛውም ስራ እሱ የወደደው ስራ ነው ለሱ ብዬ ነው ማስበው። ስለዚህ አላስጨንቀውም። እንዴት ነው ስለ ሀብትሽም ጤንነት አያውቁም፣ ስለ ሀብትሽም ስራ አያውቁም። ስለ ሀብትሽም የሚያውቁት እሱ እንዳለ እየኖረ ነው። እናት አይደለም እንዴ? አይ ስራውን ስለሚያሙ ነገሮች ተነግሮት እኮ ግራ ገባኝ። እኔም እኮ እንደዚህ አይነት ነገር የለበትም ነበር። ከየት መጣ እኮ ይሄን ነገር እኮ እኛ እንደውም እርሶን ነበር መጠየቅ የነበረብን። ምክንያቱም እኛ ጓደኞቹ ነን፣ ከኛ በላይ ደግሞ እናቱ እርሶ ነው ልጄ። እርሶ ነበር ሊያውቁ የሚገባው። እንደዛ ከሆነ ታዲያ እንዴት አታውቂም አንቺ? እሱ የወላ ነገር የተፈጠረበት ውስጡ ማለትም ልጁ ጸበል ሲባል እንደዚህ እያንዘረዘረው እንዴት ነው ስለሱ ማታውቂው? እኔ እንዴት እዛ ሁኜ እንዴት ላቅ እችላለሁ እንዴ? አትከታተዩም እንዴ? አንቺ እናቱ ሆነሽ ስለዚህ ነገር እንዴት ነው ማትከታተዩ? ማን እሱም እንኳን ነገረኝም እኮ ባይነግርሽም ማን ነገረኝም? አንድ እናት ስሚኝ አንዴ ጓደኞቹ አይደላችሁ እንዴ? እኮ እኛ ጓደኞች ነን። እኛ እንደ ጓደኛ ማድረግ ያለብን ነገር እኮ ለማድረግ የሞከርን፣ ግን አንቺ ደግሞ እንደ እናት ብዙ ነገሮች ይፈጠራሉ ልጅ ጋር ማለትም ልጅሽ እስከሆነ ድረስ መከታተል እሱን መጠየቅ ይኖርብሻል። እነዛን ነገሮች እንዴት አታደርጊም? ያው በደወለ ሰዓት እኔ ደህና ነኝ ነው የሚለው። ለዛ ለነገሩ እኔም አጥፍቻለሁ። መጥቼ ራሱን ማየት ነበረብኝ ያለበትን ሁኔታ። ለምን አላየሽውም? እዚህ ከመጣ ስንት ጊዜ ሆነው? እሱ ኧረ ቆየ። ስንት ዓመት ይሆናል? ያው ቆይቷል ብቻ። እና ከቆየ አንቺ እንዴት መተሽ እስከዛሬ አላየሽው? 4 ዓመት ይሆናል። 5-4 ዓመት ሙሉ ታዲያ ልጅሽን ሳታይ እንዴት አስቻለሽ? እያወራን ነው። ያው ነገ ከነገ ወዲያ ሄዳለሁ፣ አሁን ሳምንት ሄዳለሁ፣ የዛሬ ወር ሄዳለሁ፣ እንደዚህ እያልኩኝ ያው አለመመቻቸት ነው እንጂ አሁን ራሱ እናንተ ናችሁ ይዛችሁኝ የመጣችሁ። ልጅሽን 5 ዓመት ሙሉ በስልክ ብቻ ማየቴ ራሱ እያሳሰበኝ ነው። 5 ዓመት ሙሉ በስልክ ብቻ ነው የምታወሪው ልጅን? አዎ። እንዴት አስቻለሽ? አንድ እናት እንዴት ነው ልጇን ሳታይ 5 ዓመት አይደለም 1 ሳምንት እንኳን እኮ መቆየት ይከብዳታል። ያው ሄዳለሁ በሚለው ነው እንግዲህ ምን ላድርግ? እሺ ለዛ አንቺ ልጅሽ ኬትም ይምጣ ኬትም አንቺን ይርዳሽ እንጂ አንቺ አይመለከትሽም። እርዳታሽ ይመለከተኝ። አንተ እንዴት ነው እንደዚህ የምታወራው? አይ እንደዛ ነው የሚመስለው። ማዘር ስሙኝ አንዴ፣ እርሶ ገንዘብ እየላኩለት እየረዳውት፣ እርሶ ግን ስለሱ ኮነኛ አክብረኝና በስርዓት አውራኝ። እሺ ስለማከብሮት ነው እነዚህን ጥያቄዎች ትንሽ ስሜታዊ ስላደረጉኝ። ሲጀመር እናንተ ማን ናችሁ? እኔ እኮ እሱ ጥሩ ጓደኞች ናችሁ ብዬ ነው ቁጭ ብዬ የምሰማ እኮ። እኛ ጥሩ ጓደኞች ነው። ማውራትም አልፈልግም እኔ። እሱ ስራ ስለሆነ ነው ቅድም ነግሬዎታለሁኝ እኮ። እሱን ነገር አምነውበት ነው እዚህ ጋር እንዲመጣ አድርገው። አሁን አይመጣም? ይመጣል፣ ስራ ላይ ነው። እስከዛ ድረስ ከኔ ጋር የምናወራቸው ነገሮች ይኖራሉ። የልጁ ኦኬ፣ አሁን የእሱ መምጣት እንጂ የልጁ ጤንነት አላሳሰቡትም ማለት ነው። አሁን አሳስቦኛል። ምክንያቱም እንደዚህ አንተ እንደምትለኝ አልመሰለኝም። ያሟል ምናምን ስትል ሰማሁኝ። ኦኬ፣ አሁን ነው እንጂ ያሳሰቡት፣ ከዚህ በፊት አያስቡለትም ማለት ነው ለጤንነቱ። ደህና ነኝ ነው የሚለው። እንደዋወላለን ብያለሁ እኮ። እሱ እኮ ቢያሙም እርሱ እንዳይጨነቁ ደህና ነኝ ሊል ይችላል። ማንም እናት ለልጇ ትጨነቃለች፣ ታስባለች እኮ ብትጨነቅ እኮ እዚህ መጡና ይጠይቁት ነበር። 5 ዓመት ሙሉ ገንዘቡን እያስላኩ መጥቻለሁ። ልጄ ነው ያዋለው 5 ዓመት ሙሉ ገንዘብ እየላከሉት ቁጭ ብለው እየበሉ እስከዛሬ ልጁን እንዴት ነው ብለው እንኳን አለማየት እኮ ትንሽ ይከብዳል። እርሱ እንዴት አስቻሉ? እንግዲህ አሁን ላይ መጥቻለሁ አይደል? አይዋለሁ። እስኪ ግን ሁኔታው እንዴት ቢሆን ነው አንተ እንደዚህ የምታወራኝ? ንግግር በጣም እንትን ነው። ልጆት በጣም ታሟል። እርሱ ይሄን ያውቃሉ? ምን ልጆት ታሟል? ልጆት እዚህ ያመጣሉትም እኛ በራሳችን መንገድ ያመጣሉት። እርሱ ልጆ ትንሽ ከበድ ያለ ህመም ስለገጠመው ነው እርሱን እዚህ ያመጣ ነው። እርሱ ግን ይሄን ሁላ ነገር አያውቁም። ይሄ ሁላ ነገር እንደደረሰ እና ይቃዣል ምናምን ትለው እሱን ነው። ከዛ በላይ ትልቅ በሽታ አለበት እሱ። አሁን ላይ ትልቅ በሽታ ላይ እና ትልቅ ጭንቀት ላይ ነገር ላይ ጥለኸው ይሆናል ራስህ ትሆናለህ። ይሄኔ እንዴት ማለት እርሱ እንዴት ልጅ አሉ እንደዚህ እና እንዴት ልትወስደኝ መጣ? እዛ ድረስ ለምን መጣ እንዴ? እናቱ አይደለው እንዴ? ምን ችግር አለ ባመጣውት? እዚህ ምን ችግር አለ? ኦኬ ልጁን አይፈልጉትም ማለት ነው። ካንተ ራስ አልወርድም። ልጁን አይፈልጉትም ማለት ነው። እርሱ መምጣት አልፈለጉም ነበር። ቃላት በጣም መጥፎች ናቸው። አይ ልጆትን አይፈልጉትም ነበር። አይ ለምን አመጣኝ ምናምን ሲሉ ነው። እዚህ መምጣት አልፈለጉም ነበር ነው። ነይ ማለት በቂ ነበር። ብቻ ይመጣ ነበር። 5 ዓመት ሙሉ እኮ ብቻዎትን እየኖራችሁ እኮ አልመጣችሁም እስከዛሬ። እንዴት ነይ ብሎት ይመጡ ነበር ማለት ነው።
5 ዓመት ሙሉ እርሱ አሁን ልጄን አስመጣልኝ ማየት ነው የምፈልገው ልጄ እንዴ እስከ ዛሬ ሳይወት እንዴት ባንዴ እንዴት የናፍቆት እኔ ስለወት አስመሰለውበት እኮ አይደለም ልጄ ማየት ነው የምፈልገው ታሟል እያልከኝ ነው አይደል ልጆት ታሞታል አይደል ያልከኝ ልጆት ከዚህ በፊት ደውሎ ደህና ነኝ ብሎኛል የጮህ ነው ምንድነው ምን የሚያስጮህ ነገር አለ እንደዚህ ንግግር በጣም እንትን ነው አይደለም ልጆት ታሟል ስሎት ልጆት እንደዚህ ሆናል ስሎት ሳይጮሁ እንዴት ዝም ብለውን ከመሬት ተነስተው አሁን የታመመውን ልጄን ማየት ፈልጋለሁ አይ መጀመሪያ ላይ ይሄን ነገር እኮ አሁን ማየት ፈልጋለሁ ልጄን እስከ ዛሬ ለምን አላዩትም ማየት ከፈለጉ ለምን አላዩትም እስከ ዛሬ እንግዲህ ጊዜ አላደረሰኝም አልመጣሁም እንግዲህ ያው መጥቻለሁ ልጄን ሊዩ ልጆት ታሟል ልጆት ተረግሞላ ነበር ይሄን ያውቃሉ ማንም አረገመውም ልጄን በርግማን ያምናሉ መጀመሪያ አንተ ነበርክ ወይ ከስር መሰረቱ ልጄን እኔ አውቃለሁ እንደተረገመ የሆነ ሰውዬ ማለትም ቀደም ፍቅረኛ አለው ፍቅረኛ ያውን አስተውቅሻለሁ ብሎ ነበር ብለውኛል አይደል ልጄ ምንም አያጠፋም ማንም ይረግመው ደግሞ ልጄን የሌለ ነገር አታውራ ቀደም ፍቅረኛ እንዳለው ነግረውኛል ብለውኝ ነበር አይደል እሺ ምን ይሁን ከፍቅረኛው አባት ጋር ባለመስማማት የፍቅረኛው አባት እንደረገመው ነግሮን ነበር ልጆት ይሄን ያውቃሉ ይሄን አላውቅም አልነገረኝም ታዲያ እርሱና እሱ በምን መልኩ ነው ልጅና እናትና ልጅ ሆናችሁት አሁንም እንደዚህ አይነት ነገር አትጠይቁ ታሞ ካላወቁ እርሱ ታሞ ካላወቁ ደህና ነኝ ብሏል ደውዬለት ነበር እሱ ደህና ነኝ ሊል ይችላል እርሱ ነው እኮ ማጣራት ያለበት ጓደኞቹን አቃለው ብለዋል አይደል ማናቸው የረገሙት ጓደኞቹን አቃለው ብለዋል እርሱ አንድ ልጅ ነው ማየት የምፈልገው ጓደኞቹን አቃለው ብለዋል አይደል የእነማን ጓደኞቹን ነው መታቆት እርሱ ሁሉንም ሳምሶንንም ያሬድንም አስተዋውቆኛል ናቸው እነሱ የሱ ጓደኞች ናቸው የልጅ ጓደኞች ይሁሉት ማዘረኔ ከድሮ ጀምሮ በጣም የቅርብ ጓደኛው ነኝና እንደዚህ የሚባል ጓደኛ አይደለም እናቆሰው እንኳን የለም እሱም የሚያቆሰው እንደሌለ 100% እርግጠኛ ነኝ እርሱ ይዋሹ ነው እንዴ ኧረ እሱ ነው እንደዛ ያለኝ እንደዚህ የሚባል ጓደኞች የሉትም እርሱ ይዋሹ ነው እንዴ ምን ሆነ ነው እንዴት ነው ማዋሻው ይዋሹ እንደዚህ የሚባል ጓደኛ የሉትም ሰላምታቸው ይያለ እኮ እንዳራስተዋወቁት መስሎን አቃሉ ያይለነው እኛና አንዳንድ ጓደኞች ማቃቸው እኔ ሙሉ ቀን ውሎ አዳር አብረኝ ከሱ ጋር ነው እሺ ካወቅ ስለሱ ንገረኝ በደንብ ንገረኝ ስለሱ አቃሉ ጓደኛዬ ምን አይነት ሰው ምን አይነት ልጅ እንደሆነ አቃሉ እርሱ ግን ስለ አንድ ልጆት አያውቁም አንድ ልጅ ነው ከማለት ውጪ ልጁ ምን ይብላ ምን ይጠጣ ምን አይነት ሁኔታ ላይ ምን አይነት ጤና ላይ እንዳለ እንኳን አያውቁም አይደለም ነው ታዲያ ለምን ቀድመህ አላሳወቅም እኮ ጓደኞች ብለው ያዋሹኝም አላስተዋወቁም እሺ ሲጀማምረው ለምን አላሳወቀኝም አላስተዋወቁትም አይደል ያዋሹኝ ነው እየደበቁኝ ያለ ነገር አለ እንዴ ምንም የለም እየደበቁኝ ነገር እንዳለማ አይኖት ያስተዋውቃል አረ ምንድነው ይደበቀው ጓደኛ ብለው ዋሹኝ አሁንም እየተከታተልኩት ነው እናቱ እንደመሆነ ይመጣል መከበር አለብኝ እሺ ተከብረኝ ከሆነ አክብረኝ ዝቅና ማከብሮት እውነት ሲያወሩ ነው እያዋሹ አላከብሩ ምንም ውሸት የለም ይኸው ለርሶ በትልቅነቱ አከብሮታለሁ ግን እዚህ ጋር ውሸት እየደባበቁ የምታውቁት ነገር እየደበቁ አይ ውጣ እጭመሉና አዋሩ የምታውቁት ነገር እንዳለ አውቃለሁ ውጣና ከሱ ጋር ሲመጣ እናወራለን ውጣ አሁን ምንም ነገር አላወራም ካንተ ጋር ልጄን ብቻ ነው በቃ ተረጋጉና አዋሩ የልጁ ጤንነት አላሳሰቡት ነው የኔ እዚህ መኖር ነው ያሳሰቡት ያሉት ከኔ ጋር ታወራ ነው የተቀመጥከው እኔ ካንተ ጋር አላወራም በቃ አሁን ልጄ ነው ፈልገው በቃ ምንም አላወራም ካንተ የልጁ መማ ያሳሰቡት ማለት ልጁ በጣም ታሟል እያልኩት እንኳን እርሱ የኔ እዚህ መኖር ነው የሚያሳስቡት አሁን የልጄ ሁኔታ ነው የሚያሳስበኝ ታውቃለህ ልጄ ማየት ፈልጋለህ ይመጣል ትለኛለህ እዚህ ቁጭ ብለህ ትጨቀጭቀኛለህ እኔ በቃ አልፈልግም ውጣ የልጁን ነገር ቢያሳስቡት እኮ ልጁ ተረግሟል እያልኩትኝ እርሱ ሰላም ይመጣል ነው የሚሆነው ልጄን ማንም አይረግመው ለሱ መፍትሄ መፈለግ አይሻልም በርግማን አንተ ካመንክ ማንበት ኦኬ እርሱ በርግማን አያምኑ ማንም አይረግመውም ልጄን ኦኬ እንጂ ያምናሉ እርሱ በርግማን ያምናሉ የተረገመ በትልጅነቱ ተረግሟል ልጄን